አንዳንዴ በጣም ባዶ የመሆን ስሜት አይሰማችሁ? በመንፈሳዊ ህይወታችን ባዶ የመሆን፣ በስጋዊ ህይወታችን ባዶ የመሆን ተምረን ባዶ። እኔ እኮ ተምሬያለሁ እላለሁ እንጂ ምንም እውቀት የለኝም። ጭንቅላቴ ባዶ ነው ይላል። ኪሴ ባዶ ነው። ነገርን ሁሉ በጊዜው ምን አድርጎ ሰራው? ውብ አድርጎ ሰራው። ምን ማለት መሰላችሁ? አሁን ያሁኑ ባዶነታችን ለነገ ሙላታችን ምክንያት ነው። እግዚአብሔር ባዶ ነበርኩ ብሎ ለመተረክ ያበቃ። አንተ ብቻ አይደለም ባዶ፣ ምድርም ባዶ ነበረች። አንዳንዴ ባዶነትን ስናየው የሚሞላ አይመስልም አይደል? ባዶ የምንሆንበትን ጥጉን ስናየው ተስፋ የሌለን ይመስለናል። ምድር ባዶ እንደነበረች እኛም ባዶ ልንሆን እንችላለን። ግን ምድርን የሞላ አምላክ እኛንም ምን ይለናል? ይሞላናል። ተስፋ እንዳቆርጡ የሆነ ሰዓት ባዶነት ሲሰማን ከዚህ በኋላ አሁን ጀምሬ ምን አድርጋለሁ ምንም የለኝም የሚል ስሜት ይሰማል። እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ። ምድርም ምን ነበረች? ባዶ ነበረች፣ አንዳች አልነበረባትም ይላል። በጣም ይገርማቸዋል። ምድር ባዶ ነበረች፣ አንዳችም አልነበረባትም። ይችን ምድር እግዚአብሔር በሐልዮ በነቢብ በገቢር በእርሱ ድንቅ ሥራ ሞላት። አሁን የምናያት መሬት እውነት ባዶ የነበረች ትመስላለች? ስታየው አትመስልም፣ ግን ባዶ ነበረች። ይገርማል። የሆነ ሰዓት ላይ ምድርም ባዶ ነበረች፣ አንዳችም አንድ ነገር አልነበረባትም። ምድር እግዚአብሔር ነው የሞላት። አንድም ነገር አልነበረም፣ ዛፍ አልነበረም። ምንድን ነው የነበረው ምድር ላይ አናውቅ። ሙሴም አላወቀ እንኳን እኛ፣ እግዚአብሔር ግን ያውቃል። ምድር ባዶ ነበረች፣ አንዳች ነገር አልነበረባትም። ስለዚህ ሞላት፣ ምድርን በሳር ሞላት፣ በአበባ ሞላት፣ አስጌጣት። በከዋክብት ሰማይን አስጌጠ፣ እንስሳትን ሰዎችን ፈጠረ። አሁን በዛን ቢሊየን ደረሰ። ብዙ ተባዙ፣ ምድርን ሙሉ እስከ ማለት ደረሰ እግዚአብሔር። እንዲህ ሙሉ ሆና ስላገኘናት ነው እንጂ ግን ምድር የሆነ ጊዜ ምንድን ነበረች? ባዶ ነበረች። ይሄ ሁላችሁ ባዶነት ለሚሰማን ሰዎች መጽናኛ ነው። አንዳንዴ በጣም ባዶ የመሆን ስሜት አይሰማችሁ? ይሰማል። በመንፈሳዊ ህይወታችን ባዶ የመሆን፣ በስጋዊ ህይወታችን ባዶ የመሆን ተምረን ባዶ። እኔ እኮ ተምሬያለሁ እላለሁ እንጂ ምንም እውቀት የለኝም። ጭንቅላቴ ባዶ ነው ይላል አንዳንዱ። ኪሴ ባዶ ነው ይላል። እኔ ልንገርህ፣ ምድርም አይሰማም ባዶ ነበረች። አንተ ብቻ አይደለም ባዶ፣ ምድርም ባዶ ነበረች። አንዳንዴ ባዶነትን ስናየው የሚሞላ አይመስልም አይደል? ባዶ የምንሆንበትን ጥጉን ስናየው ተስፋ የሌለን ይመስላል። እንኳን እኛን እግዚአብሔር ማንንም ሞልቷል፣ ምድርንም ሞልቷታል። ይሁላችሁ እቺን ምድር እኛ ራሳችን እኮ ምድር ነን። በነገራችን ላይ ሰው የተፈጠረው ከምንድን ነው? ማይክሮኮዝም እኮ ነን። ሰማይና ምድር አሉ አይደል? የምድር ንዑስ ዓለም ነን። በትንሹ የተፈጠረው ምድር እኛ ነን። ምድር ካንተ የተነሳ የተረገመች ትሆናለች ሲባል እኮ የአዳም ሰውነቱ ነው። ምድር እሾህና ሚኬላ ታብቅልብ ሲባል ትልቋ ምድር እሾህ ታበቅላለች። ትንሹ ምድር እኛ ደግሞ እሾህ የተባለ ኃጢአትን ምኞትን እናበቅላለን። ስለዚህ ምድር እየተባለ ያለው ስለኛ ነው። ምድር ባዶ እንደነበረች እኛም ባዶ ልንሆን እንችላለን። ግን ምድርን የሞላ አምላክ እኛንም ምን ይለናል? ይሞላናል። ተስፋ እንዳቆርጡ የሆነ ሰዓት ባዶነት ሲሰማን ከዚህ በኋላ አሁን ጀምሬ ምን አድርጋለሁ ምንም የለኝም የሚል ስሜት ይሰማል። ሙሏት ብሏል ግን እግዚአብሔር። ብዙ ተባዙ፣ ምድርንም ሙሏት። ቃል በቃል ሰው ወልዶ ተዋልዶ ምድር እንዲሞላ ነው። ግን እሱ ብቻ አይደለም። ምድር የተባለ ሰውነታችሁን ሙሉት። እውቀት የለኝም ካልክ በእውቀት ሙላው። ገንዘብ የለኝም ሀብት የለኝም ካልክ ሰርተ ለፍተ ሙላው። ብዙ ተባዙ፣ ምድርን ምን በሏት? ሙሏት። ግዟትም ደግሞ ይላል። ግዟትም በሉ እስኪ። አዎ እግዚአብሔር ምድር እንድንሞላ ብቻ አይደለም እንድንገዛም ይፈልጋል። ይሄ ማለት ሰውነታችሁ ግዙ። ራስን መግዛት የተባለው የመንፈስ ፍሬን አፍሩ። ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም ማለት። ስለዚህ ምድርም ባዶ ነበረች፣ አንዳችም አልነበረባትም የሚለው ይህ ባዶነት ለሚሰማው ሁሉ ተስፋ ነው። ባዶነትህ ነገ ሙሉ ሆነህ ለማየት። የሆነ ጊዜ እኮ ባዶ ነበርኩኝ። እኔ ስም ለመጥቀስ ስለማልችል ይቅርታ ጠይቃለሁ። ሁለት አባቶች፣ አንደኛው ሊቀ ጳጳሱ ነው፣ አንደኛው አንድ ደብር አለቃ ናቸው። እና ገጠመኛቸውን እያወሩ እኔ መሀል ላይ ሰሚ ነኝ። እየሰማችሁ ነው። እና በጣም ኢንስፓየር ያደረገኝ ንግግር ነው የሰማሁት። ምንድነው? እርሶ ግን እኮ አሁን ለዚህ በቁ እንጂ ትዝ ይሎታል፣ ዞዋይ ሲመጡ እኮ በደንብ የማያውቁ ሰው ነበሩ አሏቸው። ባዶ እኮ ነበሩ። በ5 ዓመት ውስጥ ተምረው እዚህ ደርሰው ብለው አሏቸው። አዎ እርሶ ሲያቁኝማ እኔ ምንም ማለት ነበራል። ምድርም ምን ነበረች? ባዶ ነበሩ ሰዎች። ምን ማለት መሰላችሁ? አሁን ያሁኑ ባዶነታችን ለነገ ሙላታችን ምክንያት ነው።
እግዚአብሔር ባዶ ነበርኩ ብሎ ለመተረክ ያብቃ። አይገርም? የዛሬ 2018 ላይ ባዶ ነበርኩኝ አሁን ሞልቻለሁ እኮ ነው። ምድር እኮ ባዶ ናት አይደለም ያለው እግዚአብሔር። ባዶ ነበረች ነው፣ ያለፈ ነገር ነው። ባዶነታችንን ነበረ ለማለት እግዚአብሔር በቸርነቱ ይርዳል። የሚገርም ነው። እግዚአብሔር በመጀመሪያ ምንና ምንን ፈጠረ? ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። በ6 ቀናት ሞላት እግዚአብሔር ምድር። በስንት ቀን? በ6 ቀን። ሄክሳሜሮን ወይም አክሲማሮስ ምንለው መጽሐፍ እንደሚነግረን በ6 ቀን እግዚአብሔር ፍጥረትን ፈጠረ። አንዳንድ ሳይንቲስቶችን ላለማስከፋት የሚሞክሩ የሃይማኖት ሰዎች 6 ቀን የተባለው ሊትራሊ 6 ቀን አይደለም። ምክንያቱም ይሄ ሶላር ዴይስ የመጡት ረቡዕ አይደለም፣ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩት። ስለዚህ ከዛ በፊት የነበረው ቀን ሚሊዮን ዓመቶችም ሊሆን ይችላል ብለው ለእግዚአብሔር ሰፋ ያለ የመፍጠሪያ ጊዜ እንደው በደንብ ተረጋግቶ እንዲፈጥር ማለት ነው ተጨንቀው ለማስማማት ነው። ቅዱስ ኤፍሬም ሶርያዊ ምን እንደሚል ታውቃላችሁ? የኦሪት ዘፍጥረት ትርጓሜው ላይ እኛ የሚገርመን ለምን 6 ቀን አስፈለገው የሚለው። እግዚአብሔር በ6 ሰከንድ ሰማይና ምድርን መፍጠር ይችላል አይችል? ለምንድን ነው የምንጨናነቀው ለሱ ጊዜ ለመስጠት? በ6 ቀን እግዚአብሔር ባዶ የነበረችውን ምድር ሞላት። በ6 ቀናት ውስጥ ሰማይና ምድርን ሞላ። የመጀመሪያው ቀን እንግዲህ መጽሐፈ ስነ ፍጥረት ትምህርት ስትማሩ ታውቁታላችሁ። እሑድ ዕለት አብዛኛዎቹን የማይታዩትን 4ቱ ባህሪያትን ፈጠረ፣ ብርሃንን ጨለማን ፈጠረ። ከዛ በኋላ ሰኞ ዕለት ደግሞ ውሃን ለ3 ከፈለው ይላል። ለስንት? ለ3። ሐኖስ፣ ጠፈር፣ ውቅያኖስ ምንላቸውን ከፈለ። ውቅያኖስን በምድር አደረገ፣ የብስ አደረገ፣ ለየ። ከዛ ማክሰኞ እጽዋትን ፈጠረ። እጽዋትን፣ አትክልትን፣ አዝርዕትን ሲፈጥር ራሱ በ3 ስቴጅ ነው። ለምሳሌ ዛፍ ስሩን ፈጥሯል፣ ትንሽ የበቀለውንም ፈጥሯል፣ ረጅሙንም ፈጥሯል። ዝም ብሎ በአንድ ዛፍ ብቻ አላደረገው። ችግኙንም ፈጥሯል። የሚታጨዱትን፣ የሚለቀሙትን፣ የሚዘሩትን ሁሉ እግዚአብሔር ማክሰኞ ዕለት ፈጠረ። ሰኞ ዕለት ውሃውን ገለል ባያደርገው ኑሮ ማክሰኞ ዕለት እጽዋት ሊፈጠሩ ይችላሉ? አይችሉም። የሰኞ ስራ ለማክሰኞ ያስፈልጋል? ነገርን ሁሉ በጊዜው ምን አድርጎ ሰራው? ውብ አድርጎ ሰራው። አሁን ሰው መጀመሪያ ቢፈጠር ኖሮ ምድር ውሃ በውሃ ሆና ልንዋኝ ነው? ምንድን ልናደርግ? አሳ አይደለንም እንግዲህ እኛ ተመልከቱ። ስለዚህ እግዚአብሔር ነገርን ሁሉ በምኑ ቅደም ተከተላል። የቱ ነው መቅደም ያለበት? የቱ ነው መከተል ያለበት? ይህን የሚያውቀው ማን ነው? እግዚአብሔር። ከዛ እጽዋትን ፈጠረ። እጽዋት ደግሞ ምን ያስፈልጋቸው? የፀሐይ ብርሃን ያስፈልጋቸዋል። ስለዚህ ፀሐይ፣ ጨረቃ፣ ከዋክብትን ፈጠረ። ከዛ በባህር ያሉትን ወጣ ገባ የሚሉትንም ባህር ውስጥም የሚኖሩትንም በረው የሚሄዱትንም ወፎች ፈጠረ። መጨረሻ ላይ ማንን ፈጠረ? ሰውን ፈጠረ። ያው እኛ ቀደም ካለ ብዙ ችግር ለምንፈጥረው ታውቃላችሁ። ሰው ቢኖር አንደኛ ስራ ያሰራው፣ ግን እሱ አይደለም። ሰው ፈጣሪ ነኝ እስከ ማለት የተዳፈረው መጨረሻ ላይ ተፈጥሮ እኮ ፈጣሪ ነኝ ለማለት የደፈረው መጨረሻ ላይ ተፈጥሮ። መጀመሪያ ቢፈጠር ኖሮ እንደኛ እኮ ነን አብረን የፈጠርነው ይል ነበር። ስለዚህ እግዚአብሔር የሰውን ድካሙን ስለሚያውቅ ለትህትና እንዲሆን ይላል ቅዱስ ባስልዮስ፣ ትል እንኳን በእድሜ ትበልጠናለች። እየሰማችሁ ነው? ሞራላችሁን ነካውት። ምን ይላል? የተፈጠርክበትን ቅደም ተከተል ስታየው ከፍጥረት ሁሉ መጨረሻ ማን ነው? ሰው ነው። ይሄ ለትህትና ይረዳናል። ትል እንኳን በእድሜ ትበልጠናል። ይሄን ብለን ደግሞ ውስጣችን እንዳይጎዳ በግብር የፈጠረው ያከበረው ፍጥረት ማን ነው? ሰው። ከፈጠረው ፍጥረት ሁሉ ከፀሐዩ፣ ከጨረቃው፣ ከከዋክብቱ የሚበልጠው ሰው ነው። የዩኒቨርሱን የከዋክብት ስርዓት እኮ እኛ ብሬን ውስጥ ከቶታል። እግዚአብሔር አክብሮናል። ለአክብሮተ ሰብ ጭቃ ይዞ ታየ ይላል ቅዳሴያችን። ሰውን ለማክበር በእጁ ጭቃ ይዞ ሰው ሁን ቢለን እኮ እንደ ወፎቹም በር ነበረ፣ እንሰማው ነበረ። ምን እናመጣለን ከመታዘዝ ውጭ? እሱ ካለ ይሆናል፣ ግን አይደለም። ወረደ፣ አፈር አነሳ። ሰውን እንዴት አከበረ? ከጭቃ ለውሶ ሰርቶ እፍ ብሎ የህይወት እስትንፋስ ደግሞ አራያው አምሳሉ አድርጎ። ስለዚህ የተፈጠርንበትን ሁኔታ ስናይ ደግሞ ሰውን እንዴት አከበርከው? ዳዊት ምን አለ? የጣቶችህን ሥራ ከዋክብትን ሰማያትን ባየው ጊዜ ታስበው ዘንድ ሰው ምንድን ነው? አሁን ያንንም ያህል ኮከብ ፈጥረ ይህንም ያህል አንድ ክንድ ከስንዝር ሰው ታስብ ዘንድ ማስታወስ ራሱ ምንድን ነው? ዳዊት ገረመው። ያንን የመሰሉ ከዋክብት ፈጥረ እነዚህን ኃጢአተኞች አፈሮች፣ ጭቃዎች እንዴት ታስባቸዋል? ኢዮብ ጻድቁ ደግሞ ጠዋት ከእንቅልፉ ነቅቶ ይሆን ብለህ ታስበው ዘንድ ሰው ምንድን ነው? አሁን እኛ ተኛን ተነሳን፣ እግዚአብሔር ምን ሆነ? አክብሮን እኮ በሐሳቡ እንዲያሰበ በሐሳቧ እንዲያሰበች እንዲስ በሐልዮ በነቢ በገቢር ብሎ ከኛ ጋር ሂሳብ ተሳሰበው አክብሮን። ከነመኖራችንስ ምንድን ነው ለሱ? ምንም አንጨምርለት።
ለማሰብ አሳልፈ ግን አንተ በዙፋን ላይ ያስቀመጥከው አምላክ ሰው ሆኖ ሰውን ምን አደረገው? አምላክ አደረገው። ጭራሽ ከኪሩቤል በላይ አደረገው። በክብርና በምስጋና ከለልከው። ዳዊት ገረመው። ታስበው ዘንድ ሰው ምንድነው ሲል ቆይቶ ወዲያው ምስጢረ ሥጋዌውን ሲያይ ጭራሽ በክብር በምስጋና ከለልከው። ክንፍን ሰጣው፣ በረረ እስከ ሰማያት ይላል። በእግዚአብሔር ዙፋን አስቀመጥከው ይህን ሥጋ። አይገርም? አፈር ነን እኮ ቅድም ስንጸልይ ነበር። ተዘከር እግዚኦ ከመ መሬት ንሕነ፣ አፈር እንደሆነን አስታውስ እስቲ። ጭቃ መሆናችንን አስታውስ እያልን የምንጸልየው ግን ጭቃ ነው ብሎ ሳይንቅ በክብር ዙፋን ላይ አስቀመጠው። እግዚአብሔር ከፈጠረው ፍጥረት እንደ ሰው ያከበረው። የሚገርመው እግዚአብሔርንም እንደ ሰው ያዋረደው ይላል። ሌሎች ፍጥረታት አክብረውታል እንዳከበራቸው፣ እኛን ግን ከነሱ በላይ አከበረን። እኛ ግን ከነሱ በታች አረገው፣ ረገጥ ነው። የሚገርም ሰው በሆነን የሞተ የተሰቀለው አይደል? የተገረፈው ሙሴ ፊትህን አሳየኝ አለ። ዘግይቶም ቢሆን ለሰው ልጅ እግዚአብሔር ፊቱን ቢያሳይ ፊቱ ላይ ተፋበት። እንደዚህ ነን እኮ ባከበረን ልክ አዋረድ ነው እግዚአብሔር። እና በ6 ቀናት ውስጥ ሰማይና ምድርን እግዚአብሔር ሞላው። በስንት ቀን? በ6 ቀን። እግዚአብሔር የጊዜ እጥረት አለበት? እስቲ ንገሩ። እያረፈ የሆነ ነገር ፈጥሮ 1 ሚሊዮን ዓመት እየቆየ ሌላኛውን ቢቀጥል የሚናገረው አለ? የለም። ይሄና በላሽህ አባ ጊዮርጊስ እንዳለው ይሄና በላሽህ እና አስተካከልክ የሚለው ማን ነው? አለቃ የለበት፣ እኛም የለንም፣ ምስክርም የለም። ቀስ ብሎ መፍጠር ይችላል። በስንት ቀን ፈጠረ? ግን እሱ በ6 ቀን ፈጥሮ በ7ኛው ቀን ከስራው ሁሉ ምን አለ? አረፈ። ከስራው ሁሉ አረፈ ይላል። እግዚአብሔር የጊዜ እጥረት የለበትም፣ ግን ቶሎ ቶሎ ሰራ። እኛ የጊዜ እጥረት አለብን የለብን? መልሱልኝ። እግዚአብሔር ይሞታል፣ ያረጃል። ቶሎ ቶሎ ልስራ ሳልሞት ሳላረጅ ማለት ያስፈልገው? እሱ ዘላለማዊ አምላክ ዘላለማዊ ሆኖ በጥድፊያ በፍጥነት በ6 ቀን ሰማይና ምድር ፈጠረ። እኛ እንዲህ ዝምንን ያለው ማንን ተማምነን ነው? ዘላለም ነው እንዴ? ምን ነው? እኛ እኮ እንሞታለን። ሰኞ ተኝተን ማክሰኞ ያንተን ጠራራ፣ ሮብ እያሾፍን፣ ሐሙስ እየቀለድን እንዴት ነው ነገሩ? ሟች እኮ ነን። እሱ ዘላለማዊ ሆኖ በፍጥነት የሰራውን ስራ እኛ ለምንድን የተዝናናን? እያንዳንዷ ቀን በነገራችን ላይ ዋጋ እንዳላለ ያሳየን ነው እግዚአብሔር። የተወው ቀን የለም ያለ ስራ። ሰኞን፣ ማክሰኞን፣ ረቡዕን፣ ሐሙስን፣ እሁድን አንድ የቀረው የለም። እያንዳንዷ ደቂቃ የሆነ ነገር የተለወጠባት ነች። ምን ማለት መሰላችሁ? አሁን እኛ አራያ የምናደርገው ሰንበቱ በ7ኛው ቀን ከስራው ሁሉ ምን አለ? መልሶ አርፏል። ዛሬ ሰንበት ነው ብለን እንተኛለን። ስራው ላይ ስለምን አራያ እናረፈው? ማረፉን ጥሩ ነው፣ እረፉ ብሏል፣ እናርፋለን። ለእስራኤላውያን እኮ እዛ ያለ እረፍት ሲያስፈጓቸው አልነበር ግብፃውያን? ለዛ ነው እረፉ ያላቸው። ግን ለእኛም ጠቀመን። ሰንበት ላይ ሰው ስትሪክት ነው፣ ስራ ላይ ግን ሰነፍ። ከስራው ሁሉ አረፈ ነው ደግሞ የሚለው አይደል እንዴ? ከምን ሁሉ? ሳምንቱ ሙሉ ተኝተ ከምንድን ነው የምታርፈው? ከስራው ሁሉ አረፈ ነው። ስለዚህ ሰራተኛ እንድንሆን ማን ይፈልጋል ማለት? እግዚአብሔር ይፈልጋል። በእያንዳንዱ ቀን የምንሰራውን አንደኛ አሰራሩን እስቲ ተመልከቱ። በጣም ይደንቅ አምላክ። በመጀመሪያ በዝምታ ነው የሰራው። እሁድ የተፈጠሩትን 4ቱን ባህሪያት መላእክትን ሲፈጥር ድምፅ አውጥቶ ዝም ብሎ ነው የሰራው። ከዛ ብርሃንን ግን ሲፈጥር መላእክትን ከፈጠረ በኋላ ስለሆነ ብርሃን ይሁን አለ። ምን ይሁን? ብርሃን ይሁን ያለው እነማ ስለተፈጠሩ ይሰማሉ። መናገር ከንቱ ነው ካልተገኘ ሰሚ ይላሉ ገጣሚ። ስለዚህ መላእክት ስላሉ አሁን ብርሃን ይሁን አለ። በባዶ ሜዳ እንዲህ ይሁን አላለም እግዚአብሔር። ዝም ብሎ ቆየ። ከዛ መላእክትን ሲፈጥር ብርሃን ይሁን፣ እንዲህ ይሁን፣ እንዲህ ይሁን፣ እንዲህ ይሁን አለ። በቃሉ ፈጠረ። ከዛ ደግሞ በግብር ነው የፈጠረው። ስራ ሲያስተምረን እኮ ነው። ስራ ሁሉ አይወራም። መጀመሪያ በምንድን ነው መስራት ያለብን? በዝምታ። መጀመሪያ እስቲ ጸጥ ብለን የምናስበው ስራ መኖር አለበት። ምንድን ነው የማደርገው? እዚህ ውስጥ ማለቅ አለበት ጭንቅላቱ በዝምታ። ብዙ ስራዎች የሚከሽፉት በነገራችን ላይ መጀመሪያ ይወራል እና ይደክመሃል። አሳ ሳትይዝ አሳ ጠብሳለሁ አትበል ይባላል። ዛሬ የራት ጥብስ ነው ይላል። ገና እኮ አላጠመደም አሳ። እንደዚህ አይነት ችግር አለብንኛ። አንድን ስራ ሳንሰራው እናወራዋለን። ጭንቅላታችን ደግሞ የሰራና ያወራውን አይለይ። የሰራው ይመስላል አንጀቱ ይርሳል። ተናግረህ ይበቃል፣ በቃ ኡፍ ሰራው ትላለህ። እንደዛ አይደል። ስለዚህ እግዚአብሔር በመጀመሪያ ዝም አለ። ስራ ስትሰሩ መጀመሪያ ምን በሉ? ዝም በሉ፣ አስቡበት፣ ከዛ ተናገሩ። መናገር ደግሞ ያስፈልጋል፣ ጊዜ አለ። ለመናገርም ጊዜ አለው የሌለ። ስለዚህ ተናገሩ። በግብር ደግሞ መሰራት አለ። ወሬ ብቻ ደግሞ መሆን የለበት። አንዳንዴ ወረድ ብሎ አፈር ማንሳት ያስፈልጋል፣ ጭቃ ማንሳት ያስፈልጋል። አምላክ ሆኖ ጭቃን ተጸየፈ ማለት አንዳንድ ስራዎች
ተዋርደ ዝቅ ብለህ መስራት ያለብህ ሰዎች አሳየን። ሁሉ አባቴ ይሰራል እኔም እሰራለሁ አላለም ጌታ? መጻጉዕን ሲፈውሰው በሰንበት እንዴት ትፈውሰዋለህ ብለው አይሁድ ተቃወሙ። አባቴ ይሰራል በሉ እስኪ፣ እኔም እሰራለሁ። አባ ጊዮርጊስ ዘጋስጫ ምን ማለቱ ነው? አባቴ ይሰራል ሲል አልጋን ተሸክመ ይል ዘንድ እግዚአብሔር በሰማይ መጻጉዕ አግኝቷል ይላል። በሰማይ በሽተኛ አለ የለም። አባቴ ይሰራል ማለት እግዚአብሔር አብ ሰንበት እየጠበቀ ዓለምን ማስተዳደሩን ያቆማል። እግዚአብሔር ሰንበት እየጠበቀ አምላክነቱን ያቆማል። ስለዚህ አባቴ ይሰራል እኔም ምን እላለሁ እሰራለሁ አለ። ክርስቶስም የማይደክመው ሰራተኛ ነበር። መች አረፈ? ቀን የለ ሌሊት የለ። ቀን ላይ በጠራራ ፀሐይ ሄዱ ያስተምራል ሳምራዊቷን፣ ሌሊት ላይ ኒቆዲሞስን ያስተምራል። መች አረፈ? ጠዋት ተነስቶ ይጸልያል። ሞቶ ራሱ መች አረፈ? መስቀል ላይ ሆኖ ይለምናል። የሚያደርጉትን አያውቁምና ምን በላቸው እንደው አሁን እንኳን ተንፈስ ልበል አለ። እነኋት እናቱ እነሆ ልጅሽ። ከዛ ከሞተስ በኋላ ሲኦል ሄዶ ወንጌልን ሰበከላቸው፣ ነፃ ወጣቸው። አላረፈ፣ ሁሌ ይሰራል። ስለዚህ እያንዳንዱን ስራ እንድንሰራበት ይፈልጋል። ሳምንት ሲመጣ አሁን ኦሪት ዘፍጥረት ምዕራፍ 1 አስቡት። እሁድ ቀን እችን ምዕራፍ አንብቧት። አሁን አንድ ሳምንት ከፊት ያለ እሁድ አለ፣ ሰኞ፣ ማክሰኞ እስከ አርብ ድረስ ስንት ቀን? 6 ቀን። ይህን ሳምንት ምን ልትሰራበት ነው ያሰብከው? ዓለምህን የምትፈጥርበት እኮ አንድ ሳምንት ዓለም የተፈጠረበት ሳምንት። ሰኞ ተነስተ ውሃ መፍጠር አችልም፣ ግን ውሃ ቅዳ። በአቅሙ ነው ሰው አይደለም የሚሰራው። የሆነ ስራ መስራት አለብን። ሰኞ የምንሰራው ለማክሰኞ፣ የማክሰኞ ለረቡዕ መንገድ መጥረግ የለበትም አለበት። ዓለም በተፈጠረበት ሳምንት ነው የምናላግጠው እኛ። እግዚአብሔር ዓለምን በሰራበት እጽዋትን መፍጠር ባችል ችግኝ ትከል፣ ወይ ደግሞ እንደ ችግኝ የሆነ ሰዓት የሚያፈራ ጊዜ ወስዶ ውጤት የሚያመጣ የሆነ ነገር ስራበት። እግዚአብሔር በስነ ፍጥረቱ ያሳየን እረፍቱን ብቻ አይደለም ስራውን። እያንዳንዱ ሳምንት ዓለምህን የምትሰራበት ነው። ግን ሰኞ ተኝተ ማክሰኞ እየተበደር ክሮብ እንትን እያል ከሆነ ቅዳሜ እንዳትጠርፋለ አይመለከተንም እረፍታችን። እያንዳንዱ ሳምንት ልክ አካውንት ያደርጋል። ሟቾች እኮ ነን እኛ። ከዚህ በኋላ ምን ያህል ጊዜ እንደምንቆይ አናውቅም። በጣም አጭር ጊዜ ሊሆን ይችላል። እሱ ዘላለማዊ ሆኖ የሰራበትን ጊዜ እኛ ጊዜያዊ ሆነን እንዳናባክነው እግዚአብሔር ይፈልጋል። ጊዜያችንን በአግባቡ ለመጠቀም ያብቃል። ባዶነታችንን የምንቀይርበት የምንሞላበት ማለት ነው። ባዶ ማንነታችንን፣ ባዶ ኪሳችንን፣ ባዶ ጭንቅላታችን ተማርበት። ምክንያቱም በሕይወት እስካለ ድረስ እኛ አባት እንዳሉት እኮ ምንድነው ተማር ሲሉት አንዱን ተማሪ አቡነ ዮሐንስ የሚባሉ አባት አብነት ትምህርት ይማራሉ ልጆች፣ እሱ እዛ ጋር ቁጭ ብሏል ብቻው። እንዴት ለምን አትማርም ሲሉት ምን እየበላው እማራለሁ አለ። አሁን ምን እየበላ ነው የምትደነቁረው? አናውቅም። በመሰረቱ ሟቾች ነን እኛ። እግዚአብሔር ዘላለም እያለው ነው 6 ቀን እንዳለው የሰራው። እስቲ እኔ 6 ቀን እንዳለ ይላስብ። እችን ሳምንት ምን ሳረግባን ነው? ቀጠሮ እንኳን ስንቀጣጠር በሰዓት እንኳን እንቀጣጠር። ኢትዮጵያ ከሰዓት እንገናኝ፣ ጠዋት እንገናኝ። ዛሬ ደግሞ ቀኑ አልሄዳለኝ ይላል። ካልሰራበት አይሄድም። ስትሰራበት ደግሞ ብን ይላል አይደል? እራጠረ ይላል። ማታም እኮ ደህና እንቅልፍ የምተኛው ቀኑን ስትታትርከዋል። እግዚአብሔር በ6 ቀን ዓለምን ዘረጋ። እሱስ ባለቤት ሆኖ ነው። እኔ የኔን ትንሽ ዓለም ለምን አልዘረጋም? ሰንበቱ ላይ ብቻ ለምን ፈጣሪን መስለዋለሁ? እችን 6 ቀን እስቲ ምን ላድርግባት? ዝም ብላችሁ 6 ቀን ይዛችሁ ቁጭ ብላችሁ ዛሬ እሑድ ነው እንዲህ በዚህ ሳምንት ሰኞ እንዲህ ያደርጋሉ። ፐርፐዝ የሌለው ቀጠሮ፣ ፐርፐዝ የሌለው ቆይታ፣ ፐርፐዝ የሌለው ወሬ ስናወራ ነው ብዙ ጊዜ የምንመጣው። ዓለም በሚሰራበት ሳምንት እኛ ዓለም እናፈርሳለን። የማይጠቅም ነገር በማየት በመስማት የምናባክነው ጊዜ ብዙ። ስለዚህ እግዚአብሔር ውብ አድርጎ ዓለምን በሰራበት ጊዜ ለመጠቀም እግዚአብሔር በቸርነቱ ይርዳል።